ዘረኝነት ጥንብ ነው በጣም የጠነባ ነገር ነው። ዘረኝነት ምንም አይሰራለት ከኖር ተፋቅ ነው በቃ ተፋቅ ነው። አሁን እኔ ነግሬሃለሁ፣ በእምነት በየትኛውም እምነት መኖር እንዳለብህ ነግሬሃለሁ። ግን በሀገር ላይ ስትኖር ተዛዘህ ኑር በቃ ገብቷል። ሁሉም ወንድምህ ነው በቃ ገብቷል። ወንድምህ ነው እዚህ ጋር በቃ ሁሉም አንድ እንትን ነው በቃ እዚህ ጋር ከኔ ውጪ ከኔ ሌላ አትበል ገብቷል። ምድር የዘረጋው አላህ ነው። ስለዚህ ሁሉም ሰው ሊኖርበት ነው የተዘረጋው ገብቷል። ሁሉም ሰው ሊኖርበት ነው እና የኔ የምትባል ነገር ለሰው የለውም ገብቷል። ያንተ ቤት አሄራ ነው በቃ እሱም ከሁለት አንዱ ነው። አሄራም ያ የተባለው ነገር ትክክለኛ መዘከር በቃ ጥሩ ነገር ታገኛለህ፣ መጥፎ ነገር ደግሞ ዘከር መጥፎ ታገኛለህ። ስለዚህ እዚህ በዘር አትከፋፈል ገብቷል። እዚህ አማራ ላይ ምናምን ጉራጌ እንደዚህ ገለመሌ አትበል በቃ እንደዚህ ዘር የተሰጠህ እኮ ቀለም ቋንቋ የተሰጠህ ምን ልታደርግበት ነው? ልትዋወቅበት ነው፣ ልትረዳዳበት ነው። ለምሳሌ ምድር የተለያየ ባህሪ ነው ያለው። ምድር ስለሆነ ሙሉ የሆነው የት ነው? እዛኛው ዓለም ነው። ይሄ ዓለም ምንድን ነው? በቃ እንትን ነው፣ ጎደሎ ነው። ስለዚህ ለምሳሌ ሰው የተለያየ ከለር ያለው ለምንድን ነው? ሞት አለ፣ በሽታ አለ፣ ደስታ አለ፣ ሀዘን አለ። ደስታ አለ፣ ሀዘን አለ፣ በሽታ አለ። ስለዚህ ልክ እንደዚህም ሰውም የተለያየ ነው ማለት ነው። አንዱ ከአንዱ ይረዳዳል። ፈጣሪ ሊያየው ነው ገብቷል። ይረዳል አይረዳዳም፣ ይተዛዘናል አይተዛዘንም። ሊያየው ነው እንደዚህ የለያዩ አንድ አይነት ማድረግ ጥሩ አይደለም። ለምሳሌ አንድ አይነት ጸባት፣ አንድ አይነት መልክ ማድረግ ይችላል ፈጣሪ። ደስ ሁሉ ቀላል ነው። ግን ምንድነው ዓለም ያደረገ ምንድነው? ትተዛዘን አንድ ልትሆን ገብቷል። በህብረት ውስጥ ነው እድገት ያለው። ህብረት ሲኖር ነው እድገት ያለው ገብቷል። ስለዚህ ህብረት ይኖር ገብቷል። ህብረት ይኖር። ስለዚህ አሁን ህብረት እንደዚህ ምትንድ በሙሉ ካሁን በኋላ ፈጣሪ አይታገስም። ይህ ህብረት ምትድን አንድነት ምትድን ዘሬ የከሌ ነው እያልክ በዘር ምትሄድ ዘሬን ትታስፋፋ ሰውን በዘር ምትከፋፈል በዘር ምታባር ይዱጣልኝ የምትል ከዚህ በኋላ ፈጣሪ አይታገስም። ትክክል ያስወጣው ካንተ ሰው በሰውነት ነው ማክበር አለብህ በቃ። ሁለተኛ ደግሞ ባለስልጣናት ናቸው። ባለስልጣን በየቦታ አሁን በየክልሉ ያላችሁ ባለስልጣን ማለት ነው። ምንድን ነው የምትሰሩት? ስራችሁ ምንድን ነው? አሁን እናንተ ጋር ከባድ ነገር ይመጣል ከዚህ በኋላ ፈጣሪ አይታገሳችሁ። ለውርደት የሚያበቃ ነገር የሚመጣባችሁ እንደሌላ ጊዜ የምታገሳችሁ እንዳይመስላችሁ። ለምን በየክልላችሁ ያለውን ህዝብ የመጠበቅ የማስጠበቅ የእናንተ ግዴታ ነው፣ ኃላፊነት ነው። አንዱ ሌላውን ሲያስነሳ አንዱ ደግሞ አንዱ ሲያስነሳ አይ ይኑር በቃ ይሄ እኮ ፍትሃዊ አይደለም ብለህ ፍትህ ማስፈን ያንተ ፋንታ ነው ገብቶሃል። ባለስልጣን ለምን ተቀመጥከው? ምን ትሰራለህ እዛ ጋር? እዛ ጋር ልበላ ነው የተቀመጥከው? ልበላ ነው የተቀመጥከው? እዚህ ጋር ግዛትህ እኮ አይደለም። እዛ ጋር ወንበሩ ያንተ ግዛት አለ ወይ ደግሞ ያንተ ወንበር አለ። ለህዝብ ነው የተቀመጥከው፣ ለህዝብ ነው፣ ለህዝብ ታገላግል። ህዝብ ደግሞ ሁሉም አይነት በአንድ አይን ነው ማየት አለበት ገብቶሃል። የትም ሃይማኖት ይሁን የትም ይሁን በአንድ አይነት እንትን ማየት አለበት በቃ በአንድ አይነት ነገር በአንድ አይነት አቋም ነው ማየት አለበት እንጂ የከፋፈል ዘሩን ያየህ ምን ያህል ካደረም መኖር አለበት። ስለዚህ አንደኛ ባስጣን ችግር ያለባችሁ በክልል ውስጥ ያለው ሰው ለምንድን ነው መፍትሄ ማሰጠው? አንተ የራስህ የሆነው ወገናዊነት ስላለ ወገኔነት ስላለ ሌላው ቢመታ ይበለው ትላለህ። ይህ አባባል ክስረት ነው የሚያመጣው ገብቶሃል። ያስቆም ህዝብ ራስን ክስረት ውስጥ የሚከተል። ስለዚህ በዚህ መልኩ መጠንቀቅ አለብህ። ይሄ አሁን እንደሌላ ጊዜ ፈጣሪ ይታገሰኛል ብለህ እንዳትጠብቅ። ሌላው ሁሉም ህዝብ ማለት ነው ለህዝቡ ነው። ያው ባስጣን ከላይ ጀምሮ እስከ ታች ያላችሁ ከዚህ በኋላ ተጠንቃችሁ በቃ በህዝብ ስም ህዝብ ላይ ለህዝብ ለማገልገል ወጣችሁ ማለት ነው። እንደፈለገ በቃ እሆናለሁ የምትል ካሁን በኋላ ይታዘዝብሃል። የሚታዘዝብህ ነገር አለ። በቤትንም እዛው ነው የምጥልህ። እዛው ህዝብን እያገለገል እሰርቃለሁ የምትል ሙስና እበላለሁ የምትል ህዝብን የምታታልል በሙሉ ማለት ነው ባለስልጣን ከላይ እስከ ታች ድረስ የሚመጣብህ ነገር አለ ገብቶሃል። የሚመጣ የማትነሳበት ነገር እዛው ባለበት የሚላክብህ ነገር አለ። የሚልክብህ አላህ ነው። ስለዚህ ተልኮብህ ከማለቅ በፊት ከመመታት በፊት ጠንቀቅ ብለህ ካሁን በኋላ ምራ በቃ ጠንቀቅ ብለህ ምራ። ይሄን ማድረግ የማትችል ከሆነ ግን ማለት ነው አለ በጥንቅ እያየን ይጠበቅ ነው ከዚህ በኋላ ኢትዮጵያ ውስጥ ማለት ነው። ስለዚህ አሁን ከበፊቶቹ መማር አለብን። ከበፊቶቹ መማር አለብን ገብቷል። አሁን ኢትዮጵያ መርተዋል። ግን ምንድነው የሚሰራ የነበረው? ለራሱ ነበር ገብቷል። ማግበስበስ ዝም ብሎ ለማይበላው ነገር መሰብሰብ በቃ መላክ ወደ ውጪ መሰብሰብ ሰብስቦ ግን ይስት መጨረሻ ላይ ሆነ በቃ ሳይበሉት የሞቱ አሉ። ለምሳሌ የተሰደዱ አሉ ገብቷል። የተሰደዱ አሉ። ስለዚህ
ያ ዕጣ ፈንታ ነው የሚገጥም። ሁለተኛ አሁን መማር አለ። አሁን ኦሮሞም እንደዚህ አይነት ባህሪ እነሱ አይነት ባህሪ ያመጣሉ ብትል ስለዚህ ሀገራችን የሚመራው በሞኝ ነው ማለት ነው። ለምን ሞኝ ከራሱ ከሰው ስለማይመር ማለት ነው። ስለዚህ በሞኝ ነው የምንመራው ማለት ነው። በሞኝ ማንመራ ከሆነ ትክክለኛ የሆነ ብልህና ብልጥ ከሆናችሁ ከወያኔ መማር አለባችሁ፣ ከትግሬ መማር አለባችሁ። ወጣችኋል። ህዝቡን አንድ አድርጋችሁ ከዘኝነት ወጣችሁ ማን ተነገረን ብላችሁ ከምትሳሳዱ በክልላችሁ ያለ ይዛችሁ ከሄዳችሁ ትነግሳላችሁ። እስከፈለጋችሁ አላ ሊያስቀጥላችሁ ይችላል። ካልሆነ ግን በቅርብ ነው የሚያስወርዳችሁ አላ። ይሄን ያውቃችሁ ነው ገባህ? ስለዚህ ባለስልጣን የሆንኩ በሙሉ በአሜሪካ ታሰር። አሜሪካ እኮ አንድ እንደ ግለሰብ ቁጠረው በቃ። ስለዚህ ሁሉም ያለው ባለ ቁጥጥር ስር ነው ገባህ? በአሜሪካ ታሰር በቃ። አንተ መልካም ሆነ ከሰራ አሜሪካን የሚመልሰው ግብጽ የሚመልሰው አላህ ነው። ስለዚህ በአሜሪካ አታሳቡ ማለት ነው። በአሜሪካ አታሳቡ እና ስለዚህ አውቀምራ በቃ አውቀምራ። አሁን የሚመጣበት ነገር የተለየ እንደዚህ እንደሌላ ጊዜ እንዳይመስል እዛውን ትምህርት የሚሰጠው በቃ በመቅጣት ትምህርት የሚሰጠው። ስለዚህ ወቅ ማለት ነው። እኔ አሁን ከኦሮሞ ገና ከመምጣቱ ምን ፈጥሯል? የሚገርማችሁ ነገር የሰው ንብረት ላይ ነው የሄደው። የውጭ እንኳን ያልተያዘው ነገር ተውት፣ የተያዘ እኔ አሁን ለምሳሌ በእኔ እንኳን ማለት የምችለው እዛ ሾላ እኔ አሁን የካ ክፍለ ከተማ ውስጥ ነው ሱቅ ያለው። የካ ክፍለ ከተማ ወረዳ 13 የሚባል ውስጥ ነው ያለው እና ወረዳ 13 ውስጥ ምንድነው ከንቲባው ያደረገችው? ከከንቲባው ነው የወጣው እንትን መልዕክቱ ማለት ነው። ከንቲባው ነው ያወጣችው። ከንቲባው ምን አደረገችው? ከንቲባው እንደዚህ ያደረገችው ትዕዛዝ ነው የሰጠችው በንብረታችን ላይ ማለት ነው። በውል የገዛ ነው 200 ምናምን ሺህ አውጥተን ከዛም በላይ አውጥተን የገዛነው ሱቅ ድሮ ነው የተያዘው። እንግዲህ አስቡት እንግዲህ ድሮ የተያዘውን አሁን ገና ከመምጣታቸው እነዚህ ምን አደረጉት? እነዚህ ኦሮሞ ገና ከመረታቸው ማለት ከአንድ ሱቅ በላይ ያላችሁ ማስረከብ አለባችሁ። አስቡት እንግዲህ እኔ አሁን እዛ ጋር እህቴም ቤተሰብ የምትተዳደርበት ንብረት ነው። አስቡ እንግዲህ የራሴ አንዱ የምትተዳደርበት ነው። አሁን ታማሚ ልጅ አለች፣ የአይምሮ ታማሚ ልጅ አለች። አስቡ እንግዲህ የአይምሮ ታማሚ ልጅ አሁን ልክ ሱቅ እንድትዘጋ በሱ ነው የምትተዳደረው። ገና ከመውለዳ ህፃን ነው የምትወባታል። አስቡ እንግዲህ እና አሁን ያ ሱቅ ምን መሰለህ አሁን መክፈት ማለት አሁን የገረመኝ ነገር አሽጎት እንስዳለን የሚሉት ገብቷችኋል። እንግዲህ አስቡት ውልና ህጋዊ ውል አለ፣ ህጋዊ ማስረጃ አለ፣ ውልና ማስረጃ አለ። ገዝተነዋል በገንዘባችን በሀቃችን። ነገ በቃ ማለት ቤትን እየፈለግን ትተነው ነው እንግዲህ እንሰራበታለን ብለን የገዛነው እኛ። እንደዚህ ነገር አልመጣም። ስም አዙሮልናል ራሱ ነው ወረዳው ስም ያዞርልናል። ቤቶቹ የኢትዮጵያ ውስጥ ነው ስም ያዞርልን። ስም አዙሮልን ውልና ማስረጃ ደግሞ ዋናው ደግሞ ውልና ማስረጃ ሂደት ተዋውለን ማተመት ሁሉ ነገር ሰጥቶን ስንት ዓመት የቆየንበት ሱቅ አሁን ካላስረከባችሁ እንደዚህ ግፍ እንግዲህ አስቡ። በኢትዮጵያ በአዲስ አበባ ውስጥ ነው የሚካሄደው እንደዚህ አይነት ነገር። አሁን ወደ 40 ሱቅ ይሆናሉ አልተከፈቱም፣ ታሽጓል። ከዓመት በላይ ይሆናል። አስቡት እንግዲህ በንብራችሁ ላይ መታሽጉት። አሁን ምን አይነት ግፍ እንደሚሰሩ አስቡ። የግፍ አስቡት እንግዲህ ግፍ እንደሚሰሩ አስቡ። ግፍ እንደሚሰሩ አስባችኋል እንዴ? ልታስተዳድሩ ነው እንጂ የመጣችሁ ልትወርሱ ነው እንደ የመጣችሁ እናንተ ገብታችሁ ልትወርሱ ነው እንደ የመጣችሁ። ጭራሽ የሰውን መብት መስጠት ሲገባችሁ የሰውን መብት መስጠት ከፈለጋችሁ በራሳችሁ መንገድ ክፍት ቦታ ካገኛችሁ ገብታችሁ እሱንም የህዝብ ንብረት መሆን የለበትም። በቃ መስጠት ከፈለጋችሁ ገብታችሁ ፍትሃዊ በሆነ መንገድ ስጡ። አሁን ጭራሽ የሰውን ንብረት ቀምተህ ሌላ ሰው ለራስ ለዘመድ ሰጥ ይሄ እኮ በምድርም በሰማይም በፈጣሪም በሰው ዘንድ በጣም ቁጣ የሚያመጣ ነገር ነው። ገብቷል። ዛሬ ኃይል አለኝ ስልጣን አለኝ ብለህ ዛሬ ጉልበት አለኝ ብለህ ዛሬ ስልጣን አለኝ ብለህ የኛ ንብረት ወይ የሰው ንብረት ብትቀማ የሚቀማ ደግሞ አንተ ይመጣል፣ ህይወት ይቀማል። ገብቷል። ስለዚህ እነዚህ ሱቆች አሁን እንዲከፈቱኛ ወደ ፍርድ ቤት ጉዳይ ወስደን ነበር። ወደ ፍርድ ቤት ጉዳይ ወስደን ፍርድ ቤትም ዳኞቹ መቃወም ችግር በጣም አለ። አሁን ዳኞቹ መጠንቀቅ ያለባችሁ የህዝብ እንባ ነው የያዛችሁት፣ የህዝብ ፍርድ ነው የያዛችሁት። ገብታችኋል። ስለዚህ ከነፈሰው መንፈስ የለባችሁ። ገብታችኋል። በቃ ለህሊና ስትል ትክክለኛ ለነገ ስትል ፍረድ። ገባህ? ማሰር ከሆነ ይፈረድብሃል። በሰው ባላ አትፍረድ፣ በሰው ሀቅ ላይ አትፍረድ፣ ገንዘብ ተሰጠኝ ብለህ አትፍረድ። ዳኛ በሙሉ እዚህ ኢትዮጵያ ውስጥ ያለ ከላይ ጀምሮ ከላይ ፍርድ ቤት ጀምሮ እስከ ታች ደርሳለህ። የመንግስት አሽከር ነው ወይስ ለህዝብ ታገለግል ነው? ዳኛው ነው የተቀመጥከው። ዳኛው ነው ተቀምጠሃል፣ ሰው ታስለቅሳለህ። ዳኛው ነው ተቀምጠሃል፣ በሰው ላይ ትፈርዳለህ። ዳኛው ነው ተቀምጠሃል፣ ሰው ታስለቅሳለህ። ዳኛው ነው ተቀምጠሃል፣ የምትፈርደው ሌላ የተወላገደ የጠመመ ነገር። ዳኛ ከሆናችሁ በትክክል ፍረድ። ፈጣሪ ያለው እኮ አንተ ምን ይነካል? ገብቶሃል?
ለምን ለወደ ታድራለህ? ለገንዘብ ለምን ታድራለህ? ገብቶሃል? ለምን ለገንዘብ ታድራለህ? ስለዚህ በትክክል እኛውን የፍርድ ጉዳይ እየጠበቀ ነው። ግን ፍርድ ቤቱ ሁለቱ አልወሰነም። የእኛ ሳይሆን የወሰነው ለማን የወሰነው? ለዛው ለእንትኑ ነው የወሰነው፣ ለከንቲባው ነው የወሰነው። አስቡት እንግዲህ ምን ያክል ፍትህ እንደሌለ የምታዩት በዚህ ነው ኢትዮጵያ ውስጥ ገብቷችኋል። ስለዚህ አሁን እነዚህ ሱቆች አስቡት እንግዲህ ሰው ገንዘብ አውጥቶ ገሱ እኖራለሁ እሰራለሁ ብሎ አውጥቶ አንተን ጎሮ ላይ አቁም አንተን አስጥሎ ሌላ ሰው ለመስጠት ምን አይነት መንግስት ነው? ገብቷችኋል። በመንግስት የማይጠበቅ ነገር በእኛ ሀገር ነው እየተደረገ ያለው ማለት ነው። በእኛ ሀገር ውስጥ በአዲስ አበባ ውስጥ ነው እየተደረገ ያለው። ስለዚህ ህጋዊ ባይሆን ባንገዛው ህጋዊ ሁሉ ማስረጃ ባንይዝ ወረዳው እሱ በያዘው ሎኬሽን ህገወጥ ነው ይባላል። ይሄ ህጋዊ ነው፣ በቃ ህጋዊ ትክክለኛ ነው ማለት ገብቶሻል። ማስረጃ ብጃችን አለ። ስለዚህ እንደዛ አይነት አገራች ፍራውን ያለ አሁን የመጣው አመራር አሁን የመጣች ባለስልጣን ይሄን አይነት ከእንደዛ አይነት ነገር ውጡ። በቃ ከእንደዛ አይነት ነገር ካልጸዳችሁ ከእንደዛ አይነት ካልወጣችሁ የተለየ ነገር አለ የሚጠብቃችሁ እናንተ። ልክ ለወያኔ የተሰጠው ዱላ እናንተ ጋር ይመጣል፣ ፈጣሪ ያመጣል እኮ አዙራችሁ ካላሰባችሁ ማለት ነው። በስራችሁ ያሉ ፈትሹ፣ አጽዱ። ገባችኋል? ምን አይነት ሰው ነው እየመራ ያለው? ፈትሹ። የህዝቡንም ባዩ ገብታችኋል። ወርዳችሁ ህዝቡ እኮ እናንተ ስንቱ ነው አሁን ያለቀሰ ያለው? ህዝቡን ይሁት ገብታችኋል። የሚፈልገው ነገር ጠይቁት፣ በአግባቡ አድርጉለት። ገብታችኋል። ስለዚህ እንደዛ ለማየት ሞክሩ። ካረጋችሁ የማንቀየርበት ምንም ምክንያት የለም። ካላረገ ግን ወገናዊነት ግን ካለ ግን እድገት አይኖርም። ገብታችኋል። ከዚህ በፊት አሁን አማሮች መርተዋል። እንግዲህ አማሮች አጼዎች ይባላሉ። እንግዲህ መርተዋል። የእነሱ ችግር ምንድነው? ቅድም እንዳልኩት ነው። ልክ እንዳንበሳ ሁሌም እኔ ካልመራሁ ነው በቃ እኔ ደግሞ ካልመራሁ በቃ ሌላ ሀገር እኔ ካልመራሁ አይነት ነገር አለባቸው። እኔ ካልመራሁ በቃ አይነት ነገር እኔ ካልመራሁ ምንድነው አንተ ብቻ የምትመራው? በቃ እዚህ ጋር እኮ ሀገር ነው፣ ሰው ነው፣ በቃ ህዝብ አለ፣ የተለያየ ህዝብ አለ። ገብቷል። አንድ ይመርታል፣ ለሌላም ደግሞ ታካፍላለህ። በቃ ይመራል እሱ። አንተ ብቻ የምትመራበት ምክንያት የለም። በቃ የስልጣን ጥማት አለባችሁ ማለት። ሁለተኛ ደግሞ አንድ ብሔርና አንድ ሃይማኖት ብቻ ማለት ነው ያለባችሁ። አንድ ብሔር ማለት አንድ ሃይማኖት ምንድነው? በቃ ኦርቶዶክስ ብቻ ማለት ባህሪ ያለባችሁ። በቃ ከዛ ውጭ ያለው ያለ ማቀበል። አሁን እስልምናን በጣም የሆነ እንትን ማለት ነው። እስልምናን በጣም የሆነ የማውረድና እስልምናን የመጉዳት የመምታት ነገር ነበረባቸው። ለምሳሌ ኃይለ ሥላሴ እስልምናን በጣም ከመቱትና እስልምናን ካጠፉ ሰዎች አንዱ እሱ ነው። ማትሰው ነው የረሸነው፣ ማትሰው ነው ያረደው። ገብታችኋል። ግን ሀገር እንደዚህ አይቀየርም። ገብታችኋል። ሙስሊም ከሆነ ሙስሊም ያለው ደግሞ አብሮ ነው ይዞት መሄድ አለበት። ለምሳሌ ሙስሊም መሪ ከሆነ ሙስሊም ያሉትን አብሮ ነው ይዞ መሄድ አለበት። ገብታችኋል። አብሮ ነው ይዞ መሄድ አለበት። ገባ? አብሮ ነው ይዞ መሄድ አለበት። ግን ሙስሊም ደግሞ ያልሆነም ደግሞ የሚመራ ከሆነ ሙስሊሞችን አብሮ ነው ይዞ መሄድ አለበት። ሀገር የምትቀየረው እኮ እንደዛ ነው። በአንድ ሀገር ነው ያለ ነው። አለበዛ እኮ ያጠፋ ነው ማለት ነው። የሚያለማውን ያጠፋ ነው። እንዴት ነው አንድ ሀገር ብዙ ሰው ሆኖ እንደኔ ሆን ብቻ ብንምትል ገብቷል። እንደኔ ብቻ ሆነ ብለን ምትል አይሆንም፣ ሊመጣ አይችልም። በቃ ስለዚህ እንደዛ አይነት አስተሳሰብ ማውጣት አለበት። ስለዚህ አሁን በእስልምና አማካኝነት ነው አመራው አሁንም ያለው በስልምና ለምሳሌ አላህ እኮ ብሏል። ለእስልምና ከሌላ ምን ማለት ነው? ምድር ላይ ነው ነገር እስልምና ምን ትርጉሙ? ለእስልምና ሲል ነው ሰው የፈጠረው። ገብቷል። እሱ ለማወቅ ነው፣ ለእስልምና እሱ እንድንገዛ ነው እንጂ እዚህ የተፈጠረው ሌላ ዓላማ የለውም። ሌላው ዝም ያለ ምክንያት አለው። እሱ በቃ ትመለሳለህ ነው እንጂ ዝም አላለም። ገብቷል። ስለዚህ ለይ በቃ ወቅ ገብቷል። ስለዚህ ዘላለም ስለዚህ እንደዚህ ከእስልምና ጥላቻ ጋር ራሳችሁን አንሱ። አማሮች በተለይ ራሳችሁን አንሱ። በቃ ከዚህ ከእስልምና ጥላቻ ጋር በቃ አብራችሁ ተጋግዛችሁ ኑሩ። በቃ ወንድሞቻችሁ ናችሁ፣ አብራችሁ ተጋግዛችሁ ኑሩ። ይሄ ማድረግ የምትችል ከሆነ ኢትዮጵያን ነገሮች ማሳደግ ትችላለህ። ገብቷል። እና ሌላው ደግሞ አሁን በጣም የሚገርም ነገር ሀገራችን ላይ ያለው ነገር አሁን ትግሬ በቃ እንዴት ባልችሁ እንደ በግ እየተጓዘ አሁን በግ በባህሪው በቃ መታረድ ነው ባህሪው። በቃ ተንከባከብኩም ያው ማረድ ነው፣ ወፈረ ማረድ ነው፣ ይቆይ ብለን ማረድ ነው። ገብቷል። ለምንድን ነው እንደዚህ ያልኳችሁ? ለምሳሌ አሁን እነሱ በቃ መሩ አለ አልሆነም ተባለ ወረዱ አይደል? አሁን ለጦርነት ይሄዱ። ለምሳሌ ራሳቸው ልክ እንደ በቃ ለጦርነት ራሳቸው ነው ይሰጡ። ገብቷል። ለማይጠቅም ነገር መንቃት አለበት ነው በቃ ህዝቡ። ለምንድን ነው የሚሰጠው? ለማን ነው? ባሁን ከዚህ በኋላ እመራለሁ ብሎ ምን ሊጠቀም ነው? አሁን ገብቷል። ማን ይሰጠዋል? ምን ልብራ ሊሰጠው ይሆናል? አይሆንም እኮ የሚሆን ግን መጀመሪያ ስለሚወርዳል። ለምን ይሄን አይገነዘብም ነው? ስለዚህ ባለስልጣኖቹ ተራም ግለሰብ እንዳለ ህዝቡ ማለት ነው እንደ በግ ነው በቃ የተናደ ያለው። ስለዚህ በበግ ባህሪ ደግሞ ይታረዳል ማለት ነው። ገብቷል። ስለዚህ ለመታረድ ነው የምትሄዱት ማለት ነው። ጦርነት ያላችሁ ቢሄድ የምትሄዱት ያው ታዳችሁ ነው የምትመልሱት፣ አልቃችሁ ነው የምትመልሱት። ገባህ? ተመታችሁ ነው የምትመልሱት። ስለዚህ ከእንደዚህ አይነት ባህሪ ውጡ በቃ ማለት
የበግ ባህር ይዛችሁ አትጓዙ ነው። በዚያ መንገድ አትሄዱ ነው በቃ። በዚያ መንገድ አትሄዱ ነው። በዚያ መንገድ ከሄዳችሁ እንዳልኩ ነው በቃ። ከዛ ውጭ የለም በቃ። ራሱን በራሱ ማለት ነው። ስለዚህ ጥንቃቄ ማድረግ አለባችሁ ማለት ነው። ስለዚህ ለመጉዳት ወይም ደግሞ ስለዚህ አንዱን ለመጉዳት ሳይሆን መኖር አለብን ሀገራችን ላይ በቃ ተባብረን ተጋግዘን ነው በቃ። በህብረት ነው እድገት ያለው ገብቷል። አሁን ቅድም ስለ እምነት ነው ያወራው። ልክ እምነት ማወቅ ስላለብሽ ነው ገብቷል። ከዛ በኋላ ማወቅ አለማወቅ አንተ ፋንታ ነው። በግድ የሚያስገድድ ሰው የለም። አሁን እዚህ ጋር ከኔ የሚጠበቀው መንገድ ነው ማስተላለፍ ነው። ግን እምነት ውስጥ ሆነ ብሄር ውስጥ ያለው ሰው አንድ ሁን ነው በቃ። በህብረት ሂድ። ከዛ እምነትን አጥንተህ መሄድ ያንተ ፋንታ ነው። የትኛው ነው ይጠቅመኛል፣ የትኛው ነው ይጎዳኛል፣ ያንተ እምነት ነው ያንተ ፋንታ ነው ገባህ። ከትልቁ ነገር እኔ ማድረስ ያለብኝ ነገር አድርሻለሁ። ግን ስትኖር በሀገር ላይ ኢትዮጵያ ላይ አንድ አይነት አቋም ይኖርህ ነው በቃ። በሀገር ደረጃ አንድ አይነት አቋም ይኖርህ ገብቷል። ሀገርን አታስመታ ገብቷል። ሀገርን አታስመታ፣ ሀገርን አሳልፈህ አትስጥ ገብቷል። እየበላህበት እየኖርክ ሀገርን አሳልፈህ አትስጥ፣ ሀገርን አትሽጥ ገባህ። እውነተኛ ተመሳስለ የምትኖር በየቦታው ለምሳሌ ባስጣ ሆነ ተመሳስለ የምትኖር በየቦታው ሙስሊም ሆነ ተመሳስለ የምትኖር በቃ። ለምሳሌ ሙስሊም የሚያስመታል፣ እንደዚሁም ደግሞ ሀገሩ ላይ ኖር ሀገሩ የሚያስመታል፣ ባስጣ ሆኖ ሀገሩን ይሸጣል ገብቷል። እየተመሳሰለ ነው። ይሄ ግን አሁን ያበቃለታል። አሁን እንዳለ ይበጠራል። የሚበጠረው ምንድን በሞት ነው የሚበጠረው፣ በሞት ነው የሚበጠረው። የሚያበጥረው አላህ ነው ገብቷል። እንደሌላ ጊዜ ተመሳሳይ ያለው እኖራለሁ ብለህ እንዳትል፣ ተመሳሳይ ያለው ብዬ እኖራለሁ እንዳትል። አሁን የመመሳሰል ጊዜ እያበቃ ነው። ስለዚህ የመመሳሰል ጊዜ እያበቃ ስለሆነ ምን መሆን አለበት? አውቃ መሄድ አለበት በቃ። አውቃ የትኛው ይጠቅመኛል፣ የትኛው ደግሞ ይጎዳኛል ብለህ አስበህ ሂድ። አሁን ያበጥራል አለ ማበጥሪያ ጊዜ ነው። አሁን ግልጽ ነው ነው በቃ። የምትበጠርበት ሰዓት ነው፣ የምትበጠርበት ሰዓት ነው። አላህ ያበጥራል። አሁን ሁሉም ያበጥራል። ይሄ ተመሳስለህ እያታለልክ እያጨረበክ እየሰረክ የምትኖር በሙሉ አሁን የምትበጠርበት ሰዓት ነው። የምትበጠራለህ ገባህ። ስለዚህ ያ ከመሆኑ በፊት ለይ ገባህ። ለይ እነዚህ ያ ከመሆኑ በፊት ለይ እና ደግሞ በሆነም ባልሆነም ደግሞ ሰው ለማሳደድ አትሩት በቃ። ማንኛውም ህብረተሰብ ማለት ነው ሰው ለማሳደድ አትሩት በቃ። ሰው አንተ ስላልክ አይደለም የሚሳደደው፣ ፈጣሪ ሲል ነው የምታገኘው በቃ። አንተ ስላሳደድከው አታገኝም ገባህ። ይሄን ማወቅ አለብህ ገባህ። እኔ አሁን ቅርብ ጊዜ መኪና አዘጋጅተው ምናምን ባለስልጣኖች ናቸው መኪና አዘጋጅተው ምናምን በቃ ይገባል ይወጣል ይከታተላል ምናምን ዝም ብሎ በቃ ይለፋል። አሁን እነዚህ ያመጡሽ አለ ኦሮሞዎች ናቸው አንድ በኛ ትግሬዎች ናቸው ተመሳጥረው እነዚህ የሚያደርጉት። ግን እኔን የማግኘት እድል ግን አልነበራቸውም። የት አገኘዋል? እሺ አሉ እወጣለሁ እኮ እገባለሁ አለሁ እኮ ግን አያገኙም። ለምን አያገኙም? ፈጣሪ ካልሆነ አታገኝም ነው። እሳት ውስጥ ለፈለገ እሳት ውስጥ ቢሆን ያድንሃል ገባህ። አትከም ነው ገባህ። ድካም ነው የምታተልፈው ገባህ። ስለዚህ አሁን መኪና መድበህ አንድ ግለሰብ ጋር መከታተል ምንድን ነው? ይሄ የባስጥን ስራ ነው ገብቷል። የወደቅ መሆን ሀገራችን የወደቁ ባስ እንደሚሆን የሚያሳይ ገብቷል። ምንድን ነው? ሁለተኛ ደግሞ ዝም ብሎ የሚነዳ ህዝብ አሁን ኦሮሞ ባህል ዝም ብሎ የተነዳ ነው። አትነዳ ነው በቃ። ቁመህ አስብ ገብቷል። አትነዳ ዝም ብለህ አንድ ብቻ ነዳኝ ወደ ገንዘብ ተጣ መሄድ በቃ። የሆነ ነገር ታወራብኝ ብለህ በቃ መሄድ። ከእንደዚህ አይነት አስተሳሰብ ውጣ የሀገራችን ሰው ማለት ነው። ሁለተኛ ስለተማርክ አወቅ ማለት አይደለም። አሁን ለምሳሌ ፕሮፌሰር ቢሆን ባስጣውን እምነት ከሌላ እምነት ካላወቅ አወቀ ማለት አይደለም። በብዛት የሚያጠፋው እምነት የለ ሰው ነው፣ ፈጣሪ የማያውቅ ሰው ነው። ለዚህ ነው ፈጣሪ ይወቅ ያልኩህ። ፈጣሪም ካወቅ የምትሰራውን ታውቃለህ ገባህ። ግን ስለተማ የምድራዊ ትምህርት ተምረህ ፕሮፌሰር ብትሆን እምነት ከሌለ ትርጉም የለውም። አሁን ስንት ፕሮፌሰር ሆኖ ሀገራችን ያበላሻሉ። ተምረው የተማረው እኮ ሀገራችን ያበላሻሉ። ለምን እምነት የላቸው እኮ እምነት የሚኖራቸው እኮ ሀገር ያበላሹ ገብቶሃል። እምነታቸውም የተበላሸ ነው፣ እነሱ የተበላሹ ነው። የውሸት እምነት ስለያዙ በውሸት ነው የሚመሩ ያሉ ገብቶሃል። እስከዛሬ አሁን የእውነት እምነት ውስጥ ግባ ያላለ የእምነት ውስጥ ግባ። እውነት የቱ ጋር ነበር? ሀቅ የቱ ጋር ነው ያለው? ለሀቅ ገባህ። ሁለተኛ ሀገራችን በሀቅ እስካልመራ ድረስ ማንም ቢሆን አታገኘም። ስለዚህ ሁለተኛ ለሀቅ አትፍራ። ምንም አትፍራ። ሀቅ የያዘ ምንም አይነካውም ገብቶሃል። ብትጎዳ ምንም አትሆን። ፈጣሪ ያለ ደግሞ አትጎዳ። እሱ ነው የሚጠብቅ ለሀቅ እስከቆም ድረስ። ሀቅ ደግሞ የትም አይሄድም ገብቶሃል። የትም አይሄድም። መቼም ቢሆን ሀቅ አይወጣም ገብቶሃል። ነገር ውሸት ግን ይደረምሳል። ያው እያየን ነው ዓለም በውሸት ይመራዎች ግን ይደረምሳል። በውሸት አትምራ በቃ። በፍትሃዊ ምራ። ሰው ለሰው ዘር ብሄር ገለመልያት ሰውን አትምራ በቃ። በፍትሃዊ መንገድ ሰውን ምራ ገብቶሃል። በፍትሃዊ መንገድ ምራ። በፍትሃዊ መንገድ ምራ። አለዛ ያስጠይቃል በቃ ገብቶሃል። በፍትሃዊ መንገድ ምራ። ስለዚህ በዛ መንገድ ምራ። ባለስልጣን በሙሉ ማለት በፍትሃዊ መንገድ ምራ። ህዝብ ደግሞ በአግባቡ ተመራ በቃ። መሪህን አክብር ገብቶሃል። ዝም ብለህ እንትን አትበል፣ መሪህን አክብር ገብቶሃል። እና ደግሞ ወንጀል ቀንስ። ወንጀለኛ ሰው አትሁን በቃ። ወንጀል የተሰራበት ሀገር እድገት አይኖርም ገብቶሃል።
የራስን ህይወት ኑሮ በቃ የራስን ኑሮ ለወንጀል የተጋለጠ ማህበረሰብ ነው ያለው። በአጠቃላይ ወንጀል የተቃለሰ በተለይ ወጣት አሁን ወጣቱ በቃ የሚመከር ወጣት በአሁኑ ሰዓት በጣም አከባሪ ወጣት ነው ያለው። በቃ እንደ ምንድነው የተባለችው እንደ ተኩላ አፉ ከፍቶ በቃ ለመንከስ የሚወጣ አይነት አለ። እንደዛ አይነት ወጣት ነው ያለው በአሁኑ ሰዓት በአብዛኛው ማለት ነው። ለምንድን ነው እንደዛ ነው? በቃ ከምን እምነት አልባ የሆነ ወጣት ነው። ገብታችኋል? በእምነት ያደገ አይደለም። ሃይማኖት ምንድነው? ሃይማኖት ምን የሚል ነገር ያውቃል። በቃ ያገኘው ይሰርቃል፣ ካገኘ ይገላል፣ ካገኘ ምን ይላል ካለ በቃ እንደዛ አይነት ወጣት ነው ያለው በአሁኑ ሰዓት። ይሄ ሀገር የሚጠቅም ወጣት ሳይሆን ማለት በሱ በተለያየ ነገር የተለከፈ ወጣት ነው። ይሄ ከመንግስት ጋር የተያያዘ ነው፣ ከቤተሰብ ጋር የተያያዘ ነው። ከቤተሰብ ጋር የተያያዘ ነው። ቤተሰብ የራሱ ድርሻ አለው። ወጣት ሲያሳድግ በምን አይነት ነው ያሳደገው? መንግስትም የራሱ ድርሻ አለው። ገብታችኋል? እነዚህ ናቸው ሚናቸው ወጣት። መጀመሪያ ቤተሰብ ነው። አባት እናት ከወለደ በኋላ ልጁ እንዴት ነው የሚያሳድገው? በእምነት ነው የሚያሳድገው? ዝም ብላ አሳድገህ ዝም ብሎ ቆይቶ ማለት ነው። ዝም ብላ አሳድገህ በኋላ በራስ ላይ ነው ችግር ነው ያመጣው። ገብቶሃል? ስለዚህ ሽማግሌ የሆንኩ ሰው ያው ባስ ሽማግሌ እንዳለ ወጣቶች አባቶች ማለት ነው መክረው ያሳድጓል። ልጃቸው መጀመሪያ አሳድጓል። መንገድ አሳይተውታል። መንግስት አሁን የራሱ ድርሻ ተወጥቷል። ይሄው የተያያዘ ነው። ገብቶሃል? ስለዚህ አሁን ወጣቱ ከተመለስ ትድናለህ፣ ካልተመለስክ ግን መጥፋት አይቀርም። እንደዚህ ያጠፋል። ገብቶሃል? ስለዚህ ተመለስ አሁን በቃ ስለዚህ ተመለስ። ስለዚህ መንግስትም የራሱ ሚና መጫወት አለበት። እንዲሁም ሀብታሞች በተለይ ሀብታሞች አሁን ኢትዮጵያ ሀብታም ድሃ ነው። በቃ ድሃ ማለት ይቻላል። ኢትዮጵያ ሀብታም ምንም በቃ ማውጣት የሚባል ነገር አያምረው። ገብቶሃል? ዘላለም በቃ ዝብል ፎቅ ያለ 2 ፎቅ ያለ 3 ቤት ይላል ዘላለም ማለት ነው። ገብቶሃል? ማብላት ያለበት ቦታ ላይ አያበላም። ሰው እየሰራለ ችግር ያለበት ቦታ ላይ ችግር እንትን አይፈታም። ስንቱ ነው ቤቱ አሁን አጥቶ የሚኖረው? ስንቱ ነው ቤቱ አጥቶ የሚኖረው? ስንቱ ነው አሁን ችግር ውስጥ የሚኖረው? ስንቱ ነው ጥፋት ውስጥ የሚኖረው? ስንቱ ነው ችግር ላይ የሚኖረው? ስንቱ ነው በሽታ ላይ የሚኖረው? ስንቱ ነው ጥፋት ላይ የሚኖረው? ስለዚህ ለሱ መድረስ እኮ አለበት። ሀብታም ሲባል ምንድን ነው? ሀብት ምንድን ነው? ሀብት እኮ አላህ ነው የሰጠን። ገብቶሃል? ስለዚህ ምንድን ነው ሰው ለምን ድሃው ለምን አታይም? ሀብታም አሁን ባለበት ወጣቱ ለምን አታይም? ለምን ችግሩ ነው? ሴቶች ለምን አታይም? ለምሳሌ ስንት ነው ያለቀሱ ያሉ ሴቶች በየቦታው? ስንት ነው ቤት ያጣው? ያስከውን እኮ ይዘህ እኮ ወደዛኛው ዓለም አትሄድም። ጥላ ነው የምትሄደው። በጎ ነገር ስራበት። በቃ ገብቶሃል? ገንዘቡ አንተ ጋር የሚመጣው ልትሰራበት ነው። ሌላው ጋር ደግሞ የሌለው ምክንያት አለ። ፈጣሪ ለሁሉም ምድር ነው አይሰጥም። ገብቶሃል? ለአንዱ ይሰጠዋል፣ ለአንዱ ይከለክላል። ሰጣ ማለት ግን ይዘህ ተቀመጥ፣ አቅፈህ ተቀመጥ ማለት አይደለም። ልታሰራጭ ነው አንተ ጋር የሚሆነው። ገብቶሃል? የምታሰራጭበት ነገር ምክንያት ይሰጣል ማለት። ስለዚህ በየቦታው እዚህ ጋር ቤት እርዳታ ምናምን ገለመን ይላል። ከረዳ ሁሉንም እርዳ። ገብቶሃል? እዚህ ጋር የለየህ አይደለም። በቃ መርዳት ያለብህ ከረዳ ሁሉንም እርዳ፣ ሁሉንም እርዳ። እና ሀብታሞቻችን በጣም ችግር አለባቸው። እና ሰው የማየት ወርዶ የማየት የማብላት ቤት ችግር አለ ወይ? ቤት ብሎ መግዛት የኔ ችግር ነው። ገንዘብ ነው የምትፈልጉት። ቤት ስራ አለ፣ ገንዘብ በነፃ ኢንዱስትሪ ስራ እንትን አለ። አንድ ሀብታም አለ የለም ያስረከባል። ምንም የምንሰማ ነገር ኢትዮጵያ ውስጥ እስኪ በነፃ እንዴት ሰርቶ ያስረከባል? በገንዘብ ብሎ በቃ ማከማቸት ነው። በቃ ኢትዮጵያ ሲያበላ ራሱ የምታየዋለህ። እዚህ በቃ ድሆች ነው ብሎ ምናምን በቃ አስቤዛ ሲያመቻች ሲያስገባ የምታየዋለህ። የለም እንደው በቀላሉ በቃ እስኪ የሴቶቻችን ችግር ሲፈታ የምታየው ሀብታም አለ። ስንት ሴቶቻችን ችግር ውስጥ እየገቡ አረብ ሀገር እዚህ ሴት አናገኛም ስንት ነገር ብሎ የሚፈታ ሀብታም አለ። በቃ ለሆድ ያደር ነው በቃ እንዳለ ሀብታሙ ማለት ነው አለው። ግን የሌለው ኢትዮጵያ ውስጥ ብቻ ነው። ሌላ ነው እንደውም በጣም እንደዚህ እኮ የለም። በምግብ የሚቸገር ሀገር ቢኖር ኢትዮጵያ ውስጥ ነው። ግን የምግብ ችግር እንኳን ለህዝቤ እንኳን የማይል ሀብታም ነው ኢትዮጵያ ውስጥ ነው። ለህዝቤ እያጣ ነው፣ ድሃው እያጣ ነው፣ ድሃው ተቸግሯል። የማይል ህዝብ ቢኖር ኢትዮጵያ ውስጥ ነው ማለት ነው። ሀብታም ቢኖር ኢትዮጵያ ውስጥ ነው። ስለዚህ ሀብታም ራስህ ፈትሻው። ካልሆነ አሁን ይላከባል። ካንሰር ይባል ነገር ይላከባል። ደም ግፊት፣ ስኳር ከዚህ በኋላ እንደዛ ነው የሚላከብ በቤት እንዳለ ወገን ማታይ ከሆነ ድሃን ማታይ ከሆነ የቤት ችግር ማጥፋታ ከሆነ የቱጋኑ ችግር አለ ብለህ ማታይ ከሆነ ያሉበት ድክም ማታይ ከሆነ ወጣቱን ማታይ ከሆነ የስራ ዕድል ማትፈጥር ከሆነ ሀብታም ገንዘብ ይዘህ የተቀመጠ እንዳለ በዛው ነው በቃ በሽታ የሚላከብ። እሱ የሚለክብ አላህ ነው። እንዴት እንደሚለክብ ታዲያ አይላከብም። ግን ደግሞ ቁጭ በለሽ እንደሌላ ጊዜ መስሏል። ገብቷል? ስለዚህ ይላከባል። ተጠንቀቅ። እና ደግሞ ሽማግሌዎቻችን ደግሞ ችግር አለባቸው። ሽማግሌ አሁን በቃ መካሪ እየጠፋ ነው በአሁኑ ሰዓት። በቃ መካሪ ምን እንዴት ነው መካሪ በቃ አናጥፍ የሚል በለው ነው በቃ ሁሉ። እና ደግሞ ዘርም የማይማት ነገር በቃ እንደዛ አይነት የተጣወጠው ጊዜ ነው። ሽማግሌውን አስብ እንግዲህ
ሽማግሌ ማለት እኮ አስታራቂ ነው። ከፈጣሪ ጋር የሚገናኝ ሰው እኮ ነገ እኮ ወደ ሞት የሚሄድ ሰው አንድ እግሩ ወደ ጉልበት ወደ መቃብር እኮ ይደዋል። ወደ መቃብር የሚሄድ ሰው እንዴት ነው የሚያጣላ? አስታራቂ ነው መሆን ያለበት። በቃ ገሌ ገለመሌ መከፋፈል ምን አመጣው? ወጣቱ ስላከፋፈለ አንተም ታከፋፍላለህ። ሽማግሌው ነው በዚህ ዕድሜ በእርጅና። ስለዚህ አስታራቂ ነው ወደ ሽማግሌዎች በብዛት ማለት አስታራቂ ነው። ለመፍትሄ ተቀረቡ። ለመፍትሄ በቃ ለህዝብ ችግር ለመፍትሄ ይቀርቡ። ሌላ ፖሊስ ነው። ፖሊስ አሁን በየቦታው ፖሊስ ተብሎ ይቆማል። መንግስት ያሰማራው ማለት ነው። ፖሊስ አሁን ያን ጊዜ ፖሊስ በፊት ፖሊስ ሰው ሲጠብቅ ነው ነበር። ሰው ሲጠብቅ ሲሉ ሰዎች በተቸን ሰው ሲጠብቅ ነበር። አሁን ሆዱ ነው የሚጠብቀው። ለሆዱ ነው ያደረው በቃ። እንደውም ያሁን ጊዜ ፖሊሶች በየቦታው እንትን ከሚሉ ማለት ቤቶች እንደዚህ እንትናቸው ከሚሰራ ማለት በየቦታው ቤት ከሚሰራላቸው እንደ ውሻ ማርቢያ ቢሆን ይሻላል። ለምን ውሻ እንደውም ጮሆ ሰፈርን ይጠብቅልሃል ወይ እዛ ቤት አካባቢ ይጠብቅልሃል። እነሱ እኮ በቃ ገንዘብ ውጭ የሚያደርጉት ነገር የለም። በቃ ገንዘብ ነው እየሞት ገንዘብ ይላል እና እስቲ ስትለው ገንዘብ አለ በቃ እንደዚህ ነው ጥያቄያቸው። ከላይ እስከታች ያለው አመራሮች የተበላሸ አመራር ስላለ ነው። ዋና መሪው ራሱ የፖሊስ የሚመራው የተበላሸ ባይሆን ኖሮ ከታች እስከ ላይ ይስተካከል ነበር። ስለዚህ በገንዘብ ለገንዘብ ብቻ ያደረገው እና ደግሞ ሰው አስቀድም በቃ ሰው አስቀድም ገብቷል። እዚህ ጋር አሁን ለህብረተሰብ ነው የወጣው የመረጠ ሰው ጠብቅ ነው የወጣው ገብቷል። ሁለተኛ ዘር አትምረጥ፣ ገንዘብ አትምረጥ። አሁን ችግር የፈጠረው እሱ ነው። እዚህ ጋር እኔ ማነው እሱ ኦሮሞ ነው እሺ የተበዳ ያለው የበዳዩ ማነው? አማራ ነው። ፖሊሱ ማነው? አማራ ነው። ኦሮሞ ከሆነ በለው ይለዋል ገብቷል። አይ ይበለው ባክቶ ይላል። አንተ ግዛት ውስጥ አንተ ውስጥ ሆኖ ፖሊስ ሆነ እንዴት እንደዚህ ትላለህ? አንተ እኮ አጫረስከን ማለት እኮ ቆም ብለህ ነው ማሰብ አለብህ። ገባህ? ፖሊስ ከሆንክ በቃ በትክክል ለሁሉም ፍትሃዊ ነው መሆን ያለብህ። አማራ፣ ጉራጌ፣ ገለመሌ ምን አስባለህ? በቃ አንተ ፖሊስ ነህ አይደል? ሰው ነው ተጠብቀው አይደል? ወገን ሲሆን ተጠብቀዋል፣ ወገን ሳይሆን ታስመታለህ። ፖሊስ ነህ። ስለዚህ የኛ ሀገር ፖሊሶች ከእናንተ ከፖሊስ ላይ ውሻ ይሻላል። ውሻ በአግባቡ ሰፈሩን ይጠብቃል። ገብታችኋል? ይጮሃል። ገባህ? ስለዚህ ከእንስሳ እንኳን መሻል አለባችሁ። ገባችሁ አይደል? ለገንዘብ ያደራችኋት በቃ ህዝባችሁ ጠብቁ። ብሄር ገለመሌ ሳትል፣ ሃይማኖት ገለመሌ ሳትል ጠብቅ። ገብቷል? ስለዚህ ይሄ በቃ እውነተኛ ትክክለኛ አንተ ጠባቂ ከሆነ በአግባቡ ጠብቅ። ገብቷል? ስለዚህ በዚህ መንገድ መጓዝ አለብን። በዚህ መንገድ ከተጓዘ ነገሮች መስተካከላቸው አይቀርም። አለበለዚያ ግን ትጠፋፋለህ። ይኸውልህ ገንዘብ ብቻ የምትል ከሆነ ሰው አስቀድም። በቃ ሰው አስቀድም። ከሁሉም ነገር ሰውን አስቀድም። ለሰው ዘር ገብቷል? በቃ ለሰው ዘር ለሰው የምታዝን ከሆነ ለሰው ደግሞ የምታረግበት አይምሮ ካለ ትልቅ ነገር ነው። ገብቷል? ለሰው በቃ ለሰው ነው። ለሰው አይምሮ ለሰው እንትን ነው። ገብቷል? ለሰው በቃ ለሰው ጥሩ ነገር ነው። ለሰው ጥሩ ነገር ካለ ገብቷል? ማንኛውም ሰው ለሰው ጥሩ ነገር ካለው መኖር ይችላል። ለሰው ግን ጥሩ ነገር ከሌለ ማለት ነው ባይኖር ይችላል። የተፈጠረው ለሰው ለሰው ይረዳዳ ነው። ገብቷል? በቃ ለትታይ እኮ ነው። ገብቷል? ለሰው ጥሩ ነገር ከሌለ ያደርጋል። አንድ ቪዲዮ አንድ ሰው አንድ ግለሰብ ነው ልበላችሁ። አንድ ግለሰብ ነው አንድ ቪዲዮ ነው ጁላይ ነው ምን ሰው ባይኖር ምን ይሰራለታል? ጥቅም አለው? ያ ሰው ምን ያደርገዋል? ቢያንስ እኮ የሚያቀርብለት የሚሸጥለት ሰው ያስፈልገዋል ለሚበላው ነገር እኮ። ስለዚህ ይሄ ማወቅ አለብን። ገንዘብ ከሰው ጋር ነው። ከገንዘብ ሰው ይቀድማል። አሁን እንዳለ ህዝቡ የተናወጠው አብዛኛው ችግሩ ገንዘብ ነው። በቃ የሚያስቀድመው ገንዘብ በቃ ገንዘብ ይጠፋበታል። ይጠፋል በቃ ካላውቅበት ያጠፋል። ገብቷል? ገንዘብ ፈጣሪ ካልፈራህበት እምነት ከሌለ ፈጣሪ እንደሚለው ካልክ አስበህ ካልክ ትጠፋበታለህ። ገብቷል? ስለዚህ ያ ማወቅ አለብን። በዛ መልኩ ነው መንቀሳቀስ ያለብን።